ውድ ተመልካቾች እኔ ወንድማችሁ አገልጋይ ናሆም እያስባላለሁ። ዛሬ ደግሞ ወደፊታችሁ የቀረብኩት አንድ የእግዚአብሔርን ቃል እንድንከፋፈል ነው። ዛሬ ደግሞ እግዚአብሔር በቃሉ በኩል አልፎ ደግሞ ለነፍሳችን ለሕይወታችን እግዚአብሔር ዛሬ ደግሞ ይናገረናል እና ይሄን ልትሰሙ የተዘጋጃችሁ ከናንተ ጋር የእግዚአብሔር ቃል መኖሩን ቼክ አድርጉ። በስልካችሁም በሶፍት ኮፒም ከያዛችሁ በሃርድ ኮፒ እንደዚህ ከያዛችሁ መጽሐፍ ቅዱስ ወደ ራሳችሁ እንድታስጠጉ እንድታቀርቡ እግዚአብሔር ዛሬ ደግሞ ከቃሉ የሚናገረውን እንድሰሙና እንድታዳምጡ በጌታ ፍቅር ጠይቃችኋለሁ። ዛሬ ከአንድ የመጽሐፍ ቅዱስ ክፍል እንከፋፈላለን። ወደ ቃሉ ከመሄዳችን በፊት እግዚአብሔርን እናመሰግነዋለን። በጸሎት ጸልያለን። ጌታ እግዚአብሔር ሆይ እናመሰግናለን። ክብር ምስጋና ለአንተ ብቻ ይሁን። ተመስገን። አንተን የመስማትን እድል ስለሰጠህን እናመሰግናለን፣ እናከብራለን። ክብር ምስጋና ለአንተ ብቻ ይሁን። ዛሬ ደግሞ ከልብህ ለልባችን እንድትናገርን እንለምንሃለን። ለቃልህ ልባችንን አንተ እንድትከፍት እንድታዘጋጀው በጌታ በኢየሱስ ስም እለምንሃለሁ። ይህን ስለምታደርግ ተመስገን። ብቻህን ጌታ ነህ። ክብር ሁሉ ለአንተ ብቻ ይሁን። በኢየሱስ ስም አሜን። ጌታ ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንከፋፈልበት የቃሉ ክፍል ከአዲስ ኪዳን የማቴዎስ ወንጌል ነው። ማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ያለውን ቃል አነብላችኋለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ደግሜ ያነባዋለሁ። እርሱም ይላል ኢየሱስ ነው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እንግዲህ እንዲህ የተናገረው ኢየሱስ ክርስቶስ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እንግዲህ እንደምታውቁት ቤዚክ ኒድ የሚባሉ ነገሮች አሉ። እንግዲህ እንደምታውቁት ፉድ፣ ሼልተር እና ክሎዝ ለሰው ልጅ የሚያስፈልጉ መሰረታዊ ፍላጎቶች ናቸው። ለሰው ልጅ መሟላት ያለባቸው ልብስ፣ ምግብና መጠለያ፣ መኖሪያ ማለት ነው። ስለዚህ የሰው ልጅ ያለ እነሱ መኖር አይችልም። ለሰው ልጅ መሰረታዊ ነገሮች ናቸው እነሱ ማለት ነው። ስለዚህ እንደዛውም ሁሉ ለሰው ልጅ ምግብ እንደሚያስፈልገው፣ ለሰው ልጅ መኖሪያ እንደሚያስፈልገው፣ ለሰው ልጅ ልብስ እንደሚያስፈልገው ሁሉ ኢየሱስ እዚህ ቦታ እየተናገረ ያለው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ ምን አይልም አይኖርም ይላል። ስለዚህ ሰውን የሚያኖረው እንጀራ ብቻ አይደለም። ሰውን የሚያኖረው ምግብ ብቻ አይደለም። ስለዚህ ለአንድ ሰው ከምግቡ በስቲያ የእግዚአብሔርም ቃል ያስፈልገናል ማለት ነው። አንድ ሰው ምግብን እንጀራን ሁሉ ጊዜ እንደሚበላ ሁሉ እንዲሁ ሁሉ ጊዜ ደግሞ የእግዚአብሔርንም ቃል መመገብ፣ ማንበብ ወይም ማጥናት አለበት ማለት ነው። ኢየሱስ ሰው በእንጀራ ብቻ አይኖርም፣ ሰው በምግብ ብቻ አይኖርም፣ የእግዚአብሔርንም ቃል ያስፈልገዋል እያለ። ስለዚህ የእግዚአብሔርንም ቃል ሁሉ ጊዜ መመገብ፣ የእግዚአብሔርን ቃል ሁሉ ጊዜ መብላት ማንበብ አለብን። እኛ ምግብ አንዳንድ ጊዜ አይደለም እንበላው፣ ሁሉ ጊዜ ምግብ እንደምንበላ ሁሉ እንዲሁ የእግዚአብሔርንም ቃል ሁሉ ጊዜ መመገብ አለብን ማለት ነው። ወደ ቃሉ መቅረብ አለብን። ቃሉ ይነበብ፣ ቃሉ ይጠና። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ስለዚህ ቃሉንም ሁሉ ጊዜ ማንበብ አለብን፣ ማጥናት አለብን፣ ከቃሉ ጋር ጊዜ ማሳለፍ አለብን። እሺ፣ ሁሉ ጊዜ ምግብ እየበሉ ሁሉ ጊዜ ራሳቸውን በእንጀራ እየገነቡ እየበሉ
ነገር ግን የእግዚአብሔርን ቃል የማይበሉ ሰዎች፣ የእግዚአብሔርን ቃል የማያጠኑ ሰዎች ምን ይሆናሉ ካላችሁ ምን ይሆናሉ? ምግብ ብቻ እየበላ አንድ ሰው የእግዚአብሔርን ቃል የማያነብ፣ የእግዚአብሔርን ቃል የማያጠና፣ ከእግዚአብሔር ቃል ጋር ሁሉ ጊዜ የማያሳልፍ ሰው ምን ይሆናል የሚለውን አንድ አራት ነገር ነግራችኋል። አንደኛው ምንድነው ካላችሁ ምግብ እየበላ ራሱን በምግብ እየገነባ በእግዚአብሔር ቃል በመንፈሳዊ ምግብ ራሱን የማይገነባ ሰው፣ የማይበላ ቃሉን የማያነብ ሰው ምን ይሆናል ካላችሁ አንደኛው እንደዚህ አይነት ሰዎች በነፍሳቸው ረፍት የለም፣ ሰላም የላቸውም፣ ደስታ የላቸውም። ብር አላቸው፣ ወርቅ አላቸው፣ ሆዳቸው በምግብ ተሞልቷል፣ ወፍረዋል። ነገር ግን ወደ ቃሉ ስለማይቀርቡ በነፍሳቸው ረፍትና ሰላም የላቸውም። ለሰው ልጅ ረፍት አስፈላጊ ነው። ደስታ፣ ሰላም አስፈላጊ ነው። ነገር ግን ሰላም፣ ደስታ ያጣሉ አንዳንድ ሰዎች አማኝም ሆነው ማለት ነው። ምግብ ይበላሉ፣ ራሳቸውን በምግብ ይገነባሉ፣ ግን ቃሉን ስለማያነቡ በውስጣቸው በህይወታቸው ሰላም ረፍት የለም። ሁለተኛ ምን ይሆናሉ ካላችሁን በሆነው ባልሆነው ነገር ዝም ብለው ይደነግጣሉ፣ ይፈራሉ ማለት ነው። ፈሪዎች ናቸው። ዝም ብለው ደንጋጮች ናቸው። ይደነግጣሉ። በሆነው ባልሆነው ነገር ደንጋጮች፣ ፈሪዎች፣ የሆነ ነገር ሲመጣ የሚፈሩ እንዲሆነ ሲባል የሚደነግጡ የሚፈሩ ይሆናሉ ማለት ነው። ቃሉን ምግብ እየበሉ ቃሉን ግን የማይበሉ የማይመገቡ ሰዎች ፈሪዎችና ደንጋጮች ናቸው። ሁለተኛ። ሶስተኛ ደግሞ ምንድነው? ለእግዚአብሔር ክብር መኖር አቁ። ለእግዚአብሔር ክብር መኖር አቁ። ለእግዚአብሔር ደስታ መኖር አያቁ። ደስ እንዳላቸው ይኖራል፣ ደስ እንዳላቸው ይበላል፣ ደስ እንዳላቸው ይጠጣሉ፣ ደስ እንዳላቸው ይለብሳሉ፣ ደስ እንዳላቸው ወዲያም ወዲህም ዝም ብለው ይዘዋወራል። ለእግዚአብሔር ክብር መኖርን አያውቁም። ቃል የማይመገቡ ሰዎች ለእግዚአብሔር ክብር መኖርን፣ ለእግዚአብሔር ደስታ መኖርን እግዚአብሔር አይቀበለውም። እግዚአብሔር አይወድም። እዚህ ቦታ አልሄድም ማለት አይችልም። ዘፈኑንም መጠጣት፣ ፊልሙንም መጠጣት፣ ማየት በቃ ለእግዚአብሔር ክብር መኖርን አያውቁ። ግን ይመገባሉ፣ ግን ያምራሉ ያላቸው፣ ግን ለእግዚአብሔር ክብር መኖርን አያውቁ። ሌላኛው ደግሞ አራተኛው ነገር ምንድነው ካላችሁ ተስፋ ቆራጮች ናቸው። ተስፋ ቆራጮች ናቸው። በተስፋ አይጸኑም። ተስፋ ቆራጮች ናቸው። ቃል የማያነቡ ሰዎች፣ በምግብ ራሳቸውን ገምተው ቃል የማያነቡ ሰዎች አራተኛ ተስፋ ቆራጮች ናቸው። በቃ ተስፋ ቆራጮች ናቸው። ተስፋ ይቆርጣሉ። የሆነ ነገር ሲሰሙ ተስፋ ይቆርጣሉ። እንደማይሆን፣ እንደማይሳካ፣ እንደማይከናወን ተስፋ ቆራጮች ናቸው። ስለዚህ እነዚህን አራት ነገሮች ከብዙዎቹ ቀንጭቤ አምጥቼላችኋለሁ። አንደኛ ረፍት የላቸው፣ ሁለተኛ ደግሞ በሆነው ባልሆነው ነገር ደንጋጮች ፈሪዎች ናቸው። ሌላኛው ደግሞ ሶስተኛው ለእግዚአብሔር ክብር መኖርን አቁ። አራተኛው ደግሞ ምንድነው ካላችሁ ተስፋ ቆራጮች ናቸው ማለት ነው። እሺ እንዲህ ከሆነ ምግብንም እየበሉ ራሳቸውን በምግብም እየገነቡ የእግዚአብሔርንም ቃል የሚመገቡ የእግዚአብሔር ቃል የሚያነቡ ሁልጊዜ ከእግዚአብሔር ቃል ጋር ጊዜ የሚያሳልፉ ሰዎች ምን ይሆናሉ የሚለውን ደግሞ አሁን እንመለከታለን። አንደኛ ምን ይሆናሉ እንደዚህ ሰዎች? ቃሉንም ምግብንም የቤቱንም ምግብ የሚበሉ እንጀራ በእንጀራ ራሳቸውን የሚገነቡ ቃሉንም የሚመገቡ የሚያነቡ የሚያጠኑ ሰዎች ምን ይሆናሉ ካላችሁ አንደኛው በህይወታቸው ረፍት አለ። በህይወታቸው ሰላም አለ። በህይወታቸው ሰማይ ምድሩ ቢናወጥ ሰላም በህይወታቸው አለ። ደስታ በህይወታቸው አለ። ሰላም በህይወታቸው አለ። ሰላም፣ ደስታ፣ ረፍት በህይወታቸው አለ። በምግብም ራሳቸው በእንጀራም ራሳቸውን የገነቡ ቃሉን የሚያነቡ ሰዎች በህይወታቸው ረፍት፣ ሰላም፣ ደስታ አለ። የማይቋረጥ ደስታ በእውቀት ውስጥ በጫጫት ውስጥ የማይለወጥ
ማይቋረጥ ደስታና ሰላም በህይወታቸው አለ። ሁለተኛ ተረጋግተው ይኖራል። ተረጋግተው ይኖራል። ተረጋግተው ምንም ቢናወጥ ተረጋግተው አርፈው ተረጋግተው ይኖራል። የእግዚአብሔርን ቃል ስናነብ ይሄ የእግዚአብሔር ቃል ያረጋጋናል። ነፍሳችንን ያረጋጋዋል። ውስጣችንን ያረጋጋዋል። ተረጋግተ ለመኖር ቃሉን አንብብ። በሰላም ለመኖር ቃሉን አንብብ። ነፍስ በሰላም እንድትሞላ ከወደድ ከፈለግ ቃሉን አንብብ። በእንጀራ ብቻ ራስን አትገንባ፣ በቃሉም ራስን ገንባ። ቃሉን አንብብ፣ አንብቢ። ተረጋግተው ይኖራሉ። ሁለተኛ። ሶስተኛ ደግሞ ለእግዚአብሔር ደስታና ክብር መኖር ይችላሉ። ቃሉን የሚያነቡ ሰዎች ለእግዚአብሔር ደስታና ክብር መኖር ይችላል። ለእግዚአብሔር ደስታ መኖር ትፈልጋለህ? ለእግዚአብሔር ክብር መኖር ትፈልጋለህ? ቃሉን አንብብ። ወደ ቃሉ ቅረብ። ቃሉ ምን ይላል በል። የእግዚአብሔርን ፍቃድ ለማወቅ ለደስታ ለክብሩ ለመኖር ከፈለግ ቃሉን አንብብ። አንብቢ። የእግዚአብሔርን ቃል አንብቢ። ወደ ቃሉ ቅረቢ። ወደ ቃሉ ቅረብ። አራተኛው በእግዚአብሔር ታምነው ባለሙሉ ተስፈኞች ናቸው። በእግዚአብሔር ታምነው ባለሙሉ ምኖች ናቸው፣ ተስፈኞች ናቸው። ተስፋ አላቸው። ያኔ ቅድም ተስፋ ቆራጮች ናቸው። ተስፋ አላቸው ማለት ነው። ተስፋ አይቆርጡ። በሆነው ባልሆነው ተስፋ አይቆርጡ። ተስፈኞች ናቸው ማለት ነው። ስለዚህ አራት ነገር ነግሬያቸዋለሁ። በእንጀራም ራሳቸውን እየገነቡ በቃሉም ደግሞ ራሳቸውን የሚገነቡ ቃሉን የሚያነቡ ሰዎች አንደኛ በነፍሳቸው በህይወታቸው ረፍት አለ። ሁለተኛ ተረጋግተው ይኖራሉ። ሶስተኛ ደግሞ ለእግዚአብሔር ደስታና ክብር መኖር ይችላሉ። አራተኛ ደግሞ ተስፈኞች ናቸው። ተስፋ አላቸው። በእግዚአብሔር ታምነው ስለሚኖሩ ተስፈኞች ናቸው ማለት ነው። ስለዚህ ወንድሞቼና እህቶቼ ዛሬ ወደፊታችሁ ያቀረብኩት ይሄንን የእግዚአብሔርን ቃል እንድታነቡ ከእግዚአብሔር ቃል ጋር ጊዜ እንድታሳልፉ ቃሉን እንድታነቡ። እግዚአብሔርን የምናውቀው በቃሉ ነው። ወደዚህ ቃል ካልቀረብን እግዚአብሔርን ማወቅ አንችልም። በደመ ነፍስ እግዚአብሔር አይታወቅም። እግዚአብሔርን ለማወቅ ትፈልጋለህ? እግዚአብሔርን ለማወቅ ትፈልጊያለሽ? የእግዚአብሔርን ቃል አንብቢ። ይሄ ቃል በቤታችሁ ይነበብ። የእግዚአብሔርን ቃል እናንብብ። እግዚአብሔር በቃሉ ይታወቃል። እግዚአብሔር በቃሉ እሱን ለሚፈልገው ሰው ይገለጣል። እግዚአብሔርን ራስህ ወቀው። ኢየሱስ ጌታ ነው። ስለዚህ ይህንን ቃል በቤታችሁ እንድታነቡ እመክራችኋለሁ። ኢየሱስ ሲናገር እንዲህ ብሏል፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ስለዚህ የእግዚአብሔርንም ቃል እናንብብ እላችኋለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ያስተማረን የመከረን ጌታ ለዘላለም የተባረከ ይሁን። ይህን ስለምታደርጉ ወደ እግዚአብሔር ቃል ስለምትመለሱ እያነበባችሁ የተዋችሁ ቃል ይህን መጽሐፍ ቅዱስ እንድታነሱ እንድታነቡት በጌታ ፍቅር ጠይቃችኋለሁ። ጌታ ስሙ ለዘላለም የተባረከ ይሁን። ቀጣይ ደግሞ እስክንገናኝ ድረስ ጌታ ጸጋውንና ምሕረቱን በሕይወታችን ያብዛ።